ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳለፋችሁ ነው ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የጤና መረጃዎችን የሚያገኙበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያድርጉ። በዛሬ ቆይታችን እንግዲህ ስለ ጉበት ነው የምንወያየው። ጉበትን የሚጎዱ 8 ነገሮችን እንመለከታለን። ስለ ጉበት እንግዲህ ብዙ ነገር መናገር ይቻላል። ጉበት በጣም አስፈላጊ ከሆኑ የሰውነታችን ክፍሎች ውስጥ አንደኛ ነው። በጣም ብዙ የሆኑ ኬሚካሎችን እና እንደገናም ደግሞ መጥፎ የሆኑ ለሰውነቶቻችን ጎጂ የሆኑ ኬሚካሎችን የምናጣራበት የሰውነታችን ክፍል ስለሆነ በጣም በጤና መጠበቅ ያለበት ነው እና ይሄንን ጉበት የሚጎዱ 8 ነገሮችን እንመለከታለን። እስከ ፍጻሜ ድረስ አብራችሁን ቆዩ። በአንደኛ ደረጃነት ያስቀመጥነው እንግዲህ አልኮል ነው። አልኮል መጠጥ እንግዲህ ከጉበት ብቻ ሳይሆን ሰውነቶቻችንን በሙሉ የሚጎዳ የኬሚካል አይነት ነው ማለት ነው። እነዚህ አልኮል ለምንድነው ሰውነትን የሚጎዳ ብለን ስናይ እንግዲህ እነዚህ ኦክሲዴቲቭ ስትረስን ያስከትላል። ኦክሲዴቲቭ ስትረስ የምንለው እንግዲህ ብዙ ጊዜ አልኮል ወደ እንትን በሚቀየርበት ጊዜ በሰውነቶቻችን ወይም በጉበታችን ፕሮሰስ በሚደረግበት ጊዜ እነዚህ ፍሪ ራዲካሎች ይመነጫሉ ማለት ነው። ፍሪ ራዲካሎች ይለቀቃሉ ወደ ሰውነቶቻችን። ይህም ደግሞ ጉበቶቻችንን ይጎዳሉ። እንደገናም ደግሞ የጉበት ስብ ያስከትላል። እንደ ጉበት ብግነት ወይም የጉበት ኢንፍላሜሽንን ያስከትላል። ከዛም ደግሞ የጉበት ስራ እንዲያቆምና የጉበት ውድቀትን ሊያስከትል ይችላል ማለት ነው አልኮል። ከዛም ባለፈ ደግሞ ልቦቻችንን ይጎዳል። ለከፍተኛ የሆነ የግፊት በሽታ ሊያጋልጠን ይችላል። እንደገና ደግሞ አልኮል ውስጥ ያሉት ከፍተኛ የሆነ የስኳር መጠን እንደዚሁ ለስኳር በሽታ የመጋለጥ እድላችንንና ለኢንሱሊን ሬዚስታንስ ያጋልጠናል ማለት ነው። ስለዚህ አልኮል መጠጣት ቢያቆሙ በጣም አስፈላጊ ነው። ማቆም ካልቻሉ ግን ለወንዶች በቀን ከ2 መጠጥና ከዛ በታች ቢጠጡ፣ እንደገናም ደግሞ ለሴቶች በቀን እንግዲህ ከ1 መጠጥና ወይም ከዛ በታች ሙሉ በሙሉ አለመጠጣት ይቻላል ማለት ነው። የሚችሉ ከሆነ አልኮል መጠጣትን ቢያቆሙ ይመከራል። ካልሆነ ግን እንዳልነው ለወንዶች 2 ለሴቶች 1 በቀን ማድረግ ያስፈልጋል ማለት ነው። እነዚህ እንግዲህ ያስፈልጋል ማለት ነው። እነዚህ አልኮል በጣም ጉበትን ይጎዳሉ፣ ሌሎች የሰውነቶቻችን ክፍሎችን ስለሚጎዱ ማለት ነው። ስለዚህ በአንደኛ ደረጃነት ያየነው እንግዲህ አልኮል ነው። አልኮል ጉበታችንን ይጎዳል ማለት ነው። በሁለተኛ ደረጃ እንግዲህ ሄፓታይተስ ቫይረሶች ናቸው። እነዚህ 5 አይነት ቫይረሶች አሉ። ኤ ቢ ሲ ዲ እና ኢ የሚባሉት በተለይ ደግሞ ቢ እና ሲ የተባሉት የሄፓታይተስ ቫይረስ አይነቶች በጣም ሰውነትን የሚጎዱ ጉበትን በጣም የሚጎዱ የቫይረስ አይነቶች ናቸው ማለት ነው። እነዚህ ኢንፌክሽኖች እንግዲህ ዳይሬክትሊ በቀጥታ ጉበትን ወይ የጉበት ህዋሶችን ይጎዳሉ እና የጉበት ህዋስን በመጉዳት ኢንፍላሜሽን ወይም ብግነትን ያስከትላሉ ማለት ነው። እንደዚህ በማስከተል እንግዲህ ጉበቶቻችንን ይጎዳሉ። ከዛም ባለፈ ደግሞ ስር የሰደደ የጉበት በሽታን ሲሮሲስ የምንለውን ያስከትላሉ። ከዛ ባለፈ ደግሞ የጉበት ካንሰርን ሊያስከትሉ ይችላሉ ማለት ነው። እነዚህ ሄፓታይተስ ቢ እና ሄፓታይተስ ሲ ቫይረስ የሚባሉት። ስለዚህ ለእነዚህ ቫይረሶች በጣም መጠንቀቅ ያስፈልጋል ማለት ነው። እዚህ ምስል ላይ የምታዩት እንግዲህ የጉበት ሲሮሲስን ሊያስከትሉ ይችላሉ፣ የጉበት መጎዳትን እነዚህ የሄፓታይተስ ቢ እና የሄፓታይተስ ሲ ቫይረሶች ማለት ነው። ሌላ በተጨማሪ ደግሞ ሰውነቶቻችን ላይ በእነሱ ጉዳት የተነሳ ሰውነቶቻችን ላይ የሚታዩ ምልክቶች ሊኖሩ ይችላሉ። እነዚህ የአይኖቻችን ነጭ ፓርሶቹ ወደ ቢጫ ሊቀየሩ ይችላሉ። የሰውነቶቻችን ወደ ቢጫ ሊቀየር ይችላል። የሆዳችን ሰርከምፈረንስ መጠኑ እየጨመረ የሆድ መቆዘር እና እንደዚሁም ደግሞ ሆድ አሳይተስ መከሰት ወይም ሆዲቃችን ውስጥ የፍሉድ ወይም የፈሳሽ መከማቸትን ሊያስከትሉ ይችላሉ እና ሌሎች በጣም ብዙ የሆኑ የጎንዮሽ ጉዳቶችን እንደገናም ደግሞ እስከ ሞት ድረስ ሊያደርስ የሚችል የጉበት ካንሰርን ሊያስከትሉ ይችላሉ ማለት ነው። እንደገናም ደግሞ አኪዩት የሆነ ሊቨር ፌለርን ሊያመጡ ይችላሉ። ስለዚህ በጣም መጥፎ የሆኑ የቫይረስ አይነቶች ናቸው ማለት ነው። ከኤችአይቪ ይልቅ እንደውም በጣም አስፈሪ የሆኑ የቫይረስ አይነቶች የቱ ናቸው ብትባሉ እነዚህ ሄፓታይተስ ቫይረሶች ናቸውና በጣም መጠንቀቅ አለባችሁ ማለት ነው። ከሰው ወደ ሰው መተላለፍ ይችላሉ። በአብዛኛው ጊዜ የሚተላለፉት እንግዲህ ፓሬንተራል ነው። ያ ማለት በሰውነት ከሚወጣ ፈሳሾች እና እንደገናም ደግሞ በደም ሊተላለፉ ይችላሉ ማለት ነው እነዚህ ቫይረሶች። ስለዚህ በጥንቃቄ እንደገና ደግሞ ከእናት ወደ ልጅ ሊተላለፍ ይችላል ቨርቲካሊ ማለት ነው። ስለዚህ በጣም ጥንቃቄ ማድረግ አለባችሁ። እነዚህ የወፍ በሽታ የሚባሉት ማለት ነው በተፈጥሮ እነሱ በሽታዎች ናቸው ማለት ሊያስከትሉ ይችላሉ ማለት ነው። ስለዚህ በሁለተኛ ደረጃነት ጉበትን ከሚጎዱ ነገሮች አንዱ የሄፓታይተስ ቫይረሶች ናቸው ማለት ነው። በሶስተኛ ደግሞ እነዚህ መድኃኒቶች ናቸው። አንዳንድ መድኃኒቶች በጉበቶቻችን ናቸው ከሰውነቶቻችን እንዲወገዱ የሚሰሩት እና እነዚህ በጣም ጉበት ላይ ጫና የሚያደርሱ እና ደግሞ
ደግሞ ከዛ በኋላ ሜታቦላይቶቹ ደግሞ ወደ የሚቀየሩበት ደግሞ ሜታቦላይቶች እነዚህ ሰው ጉበትን ሊጎዱ ስለሚችሉ እነሱም እናያለን ማለት ነው። በጣም የተለመዱና ጉበትን በጣም የሚጎዱ የመድኃኒት አይነቶች እንግዲህ እንደ ፓራስታሞል አይነት ለህመም ማስታገሻ የምንጠቀመው የፓራስታሞል፣ ፓናዶል፣ አሲታሚኖፊን አይነቶች እነዚህ ጉበትን ይጎዳሉ ማለት ነው። ሌላ ደግሞ አይሶናይዛይድ የምንለው ለቲቪ በሽታ የሚሰጥ የቲቪ መድኃኒት አለ። ይሄም አይሶናይዛይድ በጉበቶቻችን ስለሆነ የሚጠራው ነው የሚጸዳው ብዙ ጊዜ የጉበቶቻችን ላይ ጫና በማድረግ ጉበቶቻችንን ሊጎዳ ይችላል ማለት ነው። ሌላኛው ሜቶትሬክሴት የምንለው አለ። ይሄ ሜቶትሬክሴት ኬሞቴራፒ አይነት ነው ማለት ነው። ለካንሰር የሚሰጥ የመድኃኒት አይነት ነው። እና አንዳንድ ለብግነቶች አንቲ ኢንፍላማቶሪ አክቲቪቲ ስላለ ለአንቲ ኢንፍላማቶሪ የሚሰጡ መድኃኒቶች ናቸው እነዚህ ሜቶትሬክሴት የምንላቸው ማለት ነው። እነዚህ በጉበቶቻችን ስለሚሰዱ ጉበቶቻችንን ሊጎዱ ይችላሉ። ሌላ ደግሞ እነዚህ ቫልፕሮይክ አሲዶች ናቸው። እነዚህ ለሚያንቀጠቅጥና ለሚጥል በሽታ የሚሰጡ መድኃኒቶች ናቸው። እነዚህ መድኃኒቶች መርዛማ የሆነ ሜታቦላይት ስላላቸው ጉበቶቻችንን እንደዚህ ይጎዳሉ ማለት ነው። በብዙ ሀገራት ደግሞ በእነዚህ ዴቨሎፕ በሆኑ ሀገራት በአንደኛ ደረጃነት እንግዲህ ጉበቶቻችንን ከሚጎዱ ነገሮች ጉበቶቻቸው ከሚጎዳበት ምክንያት አንዱ እነዚህ የመድኃኒቶች አይነቶች ናቸው ማለት ነው። እነዚህ በጣም ለድንገተኛ የጉበት ውድቀት የሚያጋልጡ ማለት ነው። በጣም ከፍተኛ የሆነ መጠን ያላቸውን ፓራስታሞሎች እንደገናም ደግሞ አሁን ለምሳሌ ፓራስታሞል በቀን 4 ግራም ነው መውሰድ የሚችለው ማክሲመም ማለት ነው መወሰድ የሚችለውና ከዛ በላይ ሊወስዱ ይችላሉ። በዛም የተነሳ ጉበቶቻችን በትክክል ስራውን እንዳይሰራና እንዲጎዳ ሊያደርጉ ይችላሉ። እንደገናም ድንገተኛ ውድቀት ሊያመጡ ይችላሉ። በዛም የተነሳ እንግዲህ ወደ ሞት ሊመሩ ይችላሉ ማለት ነው። ስለዚህ በጣም መጥፎ ናቸው እነዚህ አንዳንድ መድኃኒቶች ማለት ነው። ስለዚህ ሐኪም እንዳዘዘላችሁ ብቻ መውሰድ አለባችሁ። እንደገና ደግሞ የጉበት በሽታ ካለባችሁ ጉበት ላይ ጉዳት የማያደርሱ መድኃኒቶችን መቀየር ያስፈልጋል ማለት ነው። ስለዚህ በሶስተኛ ደረጃነት እነዚህ መድኃኒቶች ናቸው ለጉበትን የሚጎዱ ብለን የምናስቀምጠው ማለት ነው። በአራተኛ ደረጃ ደግሞ አንዳንድ መርዛማ ኬሚካሎች አሉ። እነዚህ መርዛማ ኬሚካሎች ለምሳሌ እንደ አፍላቶክሲን የተባሉ ቶክሲኖች ናቸው። እነዚህ ጉዳት የሚያደርሱ ኬሚካሎች ናቸው ማለት ነው። ስለዚህ ለእነዚህ በሻጋታ ባለበት እህሎች ውስጥ የሚገኙ ስፔሻሊ ደግሞ እነዚህ እዚህ ላይ እንደምታዩት ሩዝ ላይ የሚገኙ እነዚህ እንትኖች ናቸው፣ ቶክሲኖች ናቸው ማለት ነው። እነዚህ አፍላቶክሲኖች እነዚህ ጉበት ወደ ሰውነታችን የሚገቡ ከሆነ ጉበቶቻችንን ይጎዳሉ። በጣም መጥፎ የሆነ የጉበት ጉዳትና የጉበት ውድቀትን ሊያስከትሉ ይችላሉ ማለት ነው። ሌላኛው ደግሞ ካርቦን ቴትራክሎራይድ የምንለው አለ ማለት ነው CCl4 ይሄ በጣም መጥፎ ከሚባሉ የኬሚካል አይነቶች አንዱ ነው። በብዛት እንግዲህ የሚገኘው ይሄ ኬሚካል እንትን ውስጥ ነው ማለት ነው ፍሪጅ ውስጥ ነው የሚገኘው ማለት ነው። እነዚህ ፍሪጆች ውስጥ እነዚህ ለማቀዝቀዝ ስለሚጠቅሙ እነዚህ እዛ ውስጥ ነው የሚገኙት እና የኦዞን ሌየርን እንትን የሚል ነው የሚያሳሳ ነው። ያ ማለት እንግዲህ የፀሐይ ሬይ ወይም የፀሐይ ዳይሬክት እንትን ብርሃን ወደ ሰውነት ወደ ምድር እንዲመጣና የሙቀት መጠን እንዲጨምር በዛም ደግሞ ለስኪን ካንሰር እንድንጋለጥ ያደርጋል ማለት ነው። ይሄ ግሎባል ሌቭል ላይ ስናየው ማለት ነው። ግን ራሱ በራሱ ግን ለብዙ ካንሰሮች እና ለጉበት መጎዳት የሚያደርስ ኬሚካል ነው ማለት ነው። ስለዚህ የካርቦን ቴትራክሎራይድ በጣም መርዛማ ከሆኑ የኬሚካል አይነቶች አንዱ ነው፣ ጉበትን የሚጎዳ ማለት ነው። ሌላኛው ደግሞ በብዛት እንግዲህ አንዳንድ ቦታዎች ላይ የሚወሰዱ የባህላዊ መድኃኒቶች አሉ። እነዚህ የባህላዊ መድኃኒቶች እንግዲህ በብዛት መጠኖቻቸው ላይ ይታወቅ ይችላል። ይሄን ያህል በደንብ በሳይንቲፊካሊ ተጠርቶ ማለት ነው ይሄን ያህል ብቻ ወሰዱ ላይባል ይችላል ማለት። ስለዚህ አብዛኛው ጊዜ እነዚህ መጠናቸው ላይታወቅ ይችላል። ይሄኔ ቤኔፊት ሊኖራቸው ይችላል አይደለም ብለን 100% መከራከር የለብንም። ግን እነዚህ መጠናቸው ያልታወቁ ኬሚካሎች እነዚህ የባህል መድኃኒቶች ወይም እነዚህ እጽዋት መድኃኒቶች ማለት ነው በሚጠቀሙበት ጊዜ ጉበትን ሊጎዱ ስለሚችሉ በጣም ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላኛው ደግሞ እነዚህ አጠቃላይ አፍላቶክሲንም ካርቦን ቴትራክሎራይድም እንደገናም ደግሞ የባህል መድኃኒቶች አጠቃላይ ዳይሬክትሊ የጉበት ህዋሶችን ይጎዳሉ። የጉበት ህዋሶች ተጎዱ ማለት እነዚህ ሄፓቶሳይትስ የምንላቸው ማለት ነው። እነዚህ ዳይሬክትሊ እነሱ ተጎዱ ማለት ስራቸውን አይሰሩም። ስለዚህ ጉበት በዋነኛ ስራው ምንድነው? እነዚህ መጥፎ የሆኑ ኬሚካሎችን ከሰውነቶቻችን ውስጥ ማስወጣትና ማጥራት እንደገናም ደግሞ ሜታቦሊዝም ላይ አሪፍ የሆነ አስተዋጽኦ የሚያደርግ ነው። ስለዚህ እነዚህ ተጎዱ ማለት እነዚህ ስራዎች አይሰሩ ማለት ነው። ጉበት ይወድቃል። በዛም የተነሳ ሰውነቶቻችን ፌል ያደርጋል። ሰውነቶቻችን ውስጥ እነዚህ ኬሚካሎች መጥፎ የሆኑ ኬሚካሎች ቢውልድ ያደርጋሉ። በዛም የተነሳ እንግዲህ አብዛኞቻችን የሰውነቶቻችን ክፍሎች ላይሰሩ ይችላሉ። በዛ የተነሳ እንግዲህ መኖር አይቻልም ማለት ነው። ስለዚህ እነዚህ ዳይሬክትሊ ህዋሶቹ ነው የሚጎዱት ማለት ነው። እነዚህ ኬሚካሎች ብዙ ጊዜ እንግዲህ ከሞያ ወይም ከምግብ ጋር የተያያዙ ተጋላጭነት ጋር
ይዛመዳሉ። እነዚህ እንግዲህ ከሙያ ጋር ሲሆን እነዚህ ካርቦን ቴትራክሎራይድ እነዚህ ፍሪጆችን አውጥተው የሚቀይሩ ሰዎች እንደገናም ደግሞ የእንትን አፍላቶክሲኖች እነዚህ እህሎችን በመጋዘን ውስጥ እንትን የሚሉ ሰዎች ለነዚህ ንክኪ ሊኖራቸው ይችላል። ሌላኛው ደግሞ እነዚህ ምግቦችን የሚመገቡ ከሆነ በአፍላቶክሲን ያለባቸው እነዚህ ፈንገሶች ያለባቸው ሻጋታዎች ማለት እነዚህ ፈንገሶች ናቸው አፍላቶክሲኖችን የሚያመነጩት ማለት ነው። እነዚህ ስለዚህ እነሱን ቶክሲኖች የሚመገቡ ከሆነ ለጉበት ውድቀት የመጋለጥ እድሉ በጣም ከፍተኛ ይሆናል ማለት ነው። ስለዚህ በአራተኛ ደረጃ ያየነው መርዛማ ኬሚካሎች ናቸው። በአምስተኛ ደረጃነት እንግዲህ የጉበት ስብ በሽታ ነው ማለት ነው። ስለዚህ እነዚህ የጉበት ስብ በሽታዎች በሁለት እንከፍላቸዋለን ማለት ነው። ጉበት ላይ ስብን መከማቸት የሚያመጡ ማለት ነው። ስለዚህ የስብ ክምችትን የሚያመጡ በጉበት ህዋሶች ውስጥ ሁለት አይነት ናቸው። በአልኮል ምክንያት የሚመጡ አሉ፣ ደግሞ አልኮል ያልሆኑ ማለት። ስለዚህ አልኮሊክ ፋቲ ሊቨር ዲዚዝ እና ነን አልኮሊክ ፋቲ ሊቨር ዲዚዝ እንላቸዋለን ማለት ነው። ስለዚህ በሁለቱም መንገድ ይምጣ፣ አልኮል በመጠጣት ምክንያት እነዚህ ፋቲ ሊቨር ዲዚዝ ይምጣ ወይም አልኮል ሳይጠጡ በሌሎች ምክንያቶች ይምጡ፣ ዋናው ግን ጉበቶቻችን የጉበቶቻችን ህዋሶች ውስጥ እነዚህ የስብ ክምችት በማድረግ የጉበት ጉዳትን ያስከትላሉ ማለት ነው። ስለዚህ ስቲያቶ ሄፓታይቲስ እንለዋለን ማለት ነው። እነዚህ ደግሞ ከምን ጋር የተገናኙ ናቸው? እነዚህ ከውፍረት ጋር ውፍረት በጣም መጨመር፣ የስኳር በሽታ ያለባቸው ሰዎች እና ደግሞ ከፍተኛ መጠን የኮሌስትሮል መጠን ያለባቸው ሰዎች እነዚህ የኮሌስትሮል በሽታ ያለባቸው ሰዎች ለዚህ በሽታ የተጋለጡ ናቸው ማለት ነው፣ ለጉበት ስብ መከማቸት ማለት። ስለዚህ የጉበት ስብ መከማቸት በሚኖርበት ጊዜ ጉበት በፍሪሊ በስነ ስርዓት ስራውን እንዳይሰራ ሊያደርጉ ይችላሉ። በዚህም የተነሳ የጉበት ውድቀትን እና ጉበት ሊጎዳ ይችላል ማለት ነው። ስለዚህ በአምስተኛ ደረጃነት የምናየው የጉበት ስብ በሽታ ነው። በአልኮል ሊመጣ ይችላል ወይም ያለ አልኮል ሊመጣም ይችላል፣ ሊከሰት ይችላል። ስለዚህ የጉበት ጉዳትን ያስከትላል ማለት ነው። በስድስተኛ ደረጃ የምናየው እንግዲህ ራስ ሰር የጉበት ጉዳት ነው። ራስ ሰር የጉበት ጉዳት ስንል እንግዲህ አውቶ ኢሚዩን ማለት ነው። ስለዚህ በሽታን የመከላከል አቅም አለን ሰውነቶቻችን ውስጥ የተለያዩ በእንትኖች እነዚህ ተዋሲያን በሚገቡበት ጊዜ ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል፣ ፈንገስ ሊሆን ይችላል፣ ፓራሳይቶች ሊኖሩ ይችላሉ። ስለዚህ እነዚህን ዲቴክት የምናደርግ ከሆነ ለነሱ መድኃኒት ራሳችን አንቲ ቦዲዎች እናዘጋጃለን ማለት ነው ሰውነቶቻችን። ስለዚህ እነዚህ አንቲ ቦዲዎች ሌሎች እነዚህ መጥፎ የሆኑ እንትኖችን ሄደው አታክ እንደማድረግ ይልቅ የራሶቻችን ሰውነቶቻችንን አታክ በሚያደርጉበት ጊዜ ይህንን አውቶ ኢሚዩን ዲዚዝ እንላቸዋለን ማለት ነው። ስለዚህ አውቶ ኢሚዩን ሄፓታይቲስ የምንለው እነዚህ የሚዘጋጁ እነዚህ አንቲቦዲዎች ዳይሬክትሊ የሌሎች እንትኖችን አታክ እንደማድረግ ይልቅ መጥፎ የሆኑ ኬሚካሎችን መጥፎ የሆኑ ተዋሲያኖችን አታክ እንደማድረግና እንደመግደል ይልቅ የራሳችንን የጉበቶቻችንን ህዋሶች አታክ አድርገው የጉበቶቻችንን ይጎዳሉ ማለት ነው። በዚህም የተነሳ የጉበት ጉዳትን ያስከትላሉ። ስለዚህ ራስ ሰር የጉበት ጉዳት እንለዋለን ማለት ነው። ስለዚህ እነዚህ አውቶ ኢሚዩን ዲዚዞች ናቸው። ካልታከመ ወደ ስር የሰደደ ብግነትና ጠባሳ ሊያመራ ይችላል ማለት ነው። ስለዚህ ፊብሮሲስ ሊከሰት ይችላል። የጉበት ክሮኒክ የሆነ ክሮኒክ ሊቨር ዲዚዝ ሊከሰት ይችላል ማለት ነው። ስለዚህ በጣም መጥፎ የሆነ ኮንዲሽን ነው ማለት ነው። ስለዚህ ለእነዚህ ትሪገር የሚያደርጉ ብዙ ምክንያቶች አሉ አውቶ ኢሚዩን ዲዚዝ እንዲከሰት ማለት ነው። ስለዚህ አንደኛው ጉበቶቻችንን ከሚጎዱ ምክንያቶች መካከል እነዚህ ራስ ሰር የጉበት ጉዳቶች ናቸው ማለት ነው፣ ወይም ራስ ሰር የሆኑ አውቶ ኢሚዩን ዲዚዞች ናቸው ማለት ነው። በሰባተኛ ደረጃነት የምናየው እንግዲህ እነዚህ የሜታቦሊክ መዛባቶች ናቸው። እነዚህ ሄሞክሮማቶሲስ እና ዊልሰንስ ዲዚዝ የምንላቸው አሉ። እነዚህ ሄሞክሮማቶሲስ የምንለው የአይረን በሰውነቶቻችን ውስጥ ከፍተኛ የሆነ አይረን መከማቸት ማለት ነው። ስለዚህ ሰውነቶቻችን ከሚጠቀመው በላይ በሰውነቶቻችን ውስጥ ሲከማች እነዚህ አይረን ለምሳሌ በጉበታችን ውስጥ የሚከማች ከሆነ ጉበት እነዚህ ህዋሶችን ወይም የጉበት ሴሎችን ዳሜጅ ያደርጋል ማለት ነው። ዳሜጅ የሚደረጉ ከሆነ በስነ ስርዓት ስራቸውን አይሰሩም። ስለዚህ ውድቀት ይከሰታል ማለት ነው። ያንን ሄሞክሮማቶሲስ እንለዋለን። ብዙ ጊዜ እነዚህ ቆዳዎቻችን ላይ ወደ እንደዚህ አይነት ወደ ጠቆር ወዳለ ከለር ሊቀየር ይችላል ማለት ነው። ሌላኛው ግን ጉበትን ይጎዳሉ ማለት ነው። ሌላኛው ዊልሰንስ ዲዚዝ የምንለው ዊልሰንስ ዲዚዝ የምንለው ኮፐር ወይም መዳብ ናቸው። እነዚህ መዳቦች እንግዲህ ሰውነቶቻችን ላይ ሊከማቹ ይችላሉ ማለት ነው። በጣም በየሰውነቶቻችን ውስጥ በመከማቸት እንትናችን ላይ አይናችን ላይ ሊከማቹ ይችላሉ። እነዚህ ኬዘን ፍሬቸር ላይን የምንለው ሪንግ የምንለው ነው ማለት ነው። ይሄ እነዚህ በአይኖቻችን ጥቁሩ ፓርት ላይ ጥግ ላይ
እነዚህ ሪንግ ወይም እንትን ሰርክል ሰርተው ሊከማቹ ይችላሉ ማለት ነው እነዚህ ኮፐሮች። ሌላ ደግሞ እነዚህ ጉበቶቻችን ላይ ሊከማች ይችላል። እንደገናም ደግሞ የኩላሊቶቻችን ላይ ሊከማች ይችላል። ስለዚህ ሊጎዱ ይችላሉ ማለት ነው። ስለዚህ እነዚህ ሄሞክሮማቶሲስ እና ዊልሰንስ ዲዚዝ ወይም የአይረን በጣም ከፍተኛ መጠን ያለው ሰውነት ውስጥ መከማቸት፣ እንደገናም ደግሞ የኮፐር ወይም የመዳብ ሰውነቶቻችን ላይ በጣም መከማቸት መጨመር ኦክሲዴቲቭ ስትሬስ ኦክሲዴቲቭ ዳሜጅ እንዲያመጣ ያደርጋል። ፍሪ ራዲካሎች እንዲመነጩ ያደርጋሉ። በዚህም የተነሳ እንግዲህ የጉበት ህዋሶች ሊጎዱ ይችላሉ ማለት ነው በእነዚህ ክምችቶች የተነሳ። ስለዚህ ይህንን የሜታቦሊክ መዛባቶችን በሰባተኛ ደረጃነት አይተናል። በስምንተኛ ደረጃነት እንግዲህ እነዚህ ሌሎች የሜታቦሊክ ችግሮች ናቸው። እነዚህ የሜታቦሊክ ችግሮችን የሚያስከትሉ ልክ እነዚህ መወፈር ከመጠን በላይ ውፍረት ሊሆን ይችላል። እነዚህ ኦቤሲቲ ሴንትራል ኦቤሲቲ በተለይ አዲፖስ ቲሹ ወይም የሰውነቶቻችን የፋት ማከማቻ ወይም ስብ የሚከማችበት መጠን በጣም ከፍ ሲልና ሲበዛ በስፔሻሊ ደግሞ በወገቦቻችን አካባቢ የሚከማቸው የስብ መጠን በጣም ከፍተኛ በሚሆንበት ጊዜ ለሜታቦሊክ ዲዚዞችና እንደገና ለጉበት ውድቀት የመጋለጥ እድላችንን በጣም ከፍተኛ ያደርጋል። እንደገና ደግሞ ስብ መጠን መጨመር ደግሞ በእንትኖቻችን ላይ በጉበታችን ህዋሶች ውስጥ የስብ መከማቸት ሊያመጣ ይችላል ማለት ነው። እነዚህ በከፍተኛ የሆነ መወፈር ለኢንሱሊን ሬዚስታንስም ሊያጋልጠን ይችላል። ኢንሱሊን ሬዚስታንስ የምንለው እንግዲህ ኢንሱሊን መቋቋም ማለት ነው። ስለዚህ ለኢንሱሊን ሬዚስታንስ ተጋለጠን ማለት ለታይፕ 2 ዲያቤቲስ ወይም ለአይነት 2 የስኳር በሽታ የመጋለጥ እድላችንን በጣም ከፍተኛ ያደርጋል። ከዛም ባለፈ ደግሞ ለጉበት ውድቀትና ለነን አልኮሊክ ፋቲ ሊቨር ዲዚዝ የምንለው ማለት ነው። ስለዚህ በአልኮል ያልተከሰተ የጉበት ስብ ሊያስከትል ይችላል ማለት ነው። ስለዚህ እነዚህ ነገሮች ማለት ነው ሰውነቶቻችንን ባለፈ ደግሞ ጉበቶቻችንን በጣም ሊጎዱ ስለሚችሉ ጥንቃቄ ማድረግ ክብደት መቀነስ ያስፈልገናል ማለት ነው። ስለዚህ በስምንተኛ ደረጃነት ይሄንን አይተናል። ስለዚህ ውድ ተመልካቾቼ እነዚህ ስምንት የጠቀስናቸው የጉበትን የሚጎዱ ምክንያቶች ናቸውና በጣም መጠንቀቅ ያስፈልጋል። ስለዚህ እንዴት አድርገን ነው የምንጠነቀቀው፣ እንደገናም ደግሞ ጉበቶቻችንን ጤናማ ለማድረግ ምን አይነት ነገሮችን ማድረግ አለብን የሚለውን እንግዲህ በቀጣይ ቪዲዮ ሰራላችኋለሁ። ሰፓሬት አድርጌ ለብቻው መሰራት ስላለበት ማለት ነው ሰፋ ስለሚል። እስካሁን ድረስ ስለተከታተላችሁን እያመሰገንኩ በሌላ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር እና ሰብስክራይብ ያድርጉ። ይጠቀማል ለምትሉት ሰዎች ይላኩላቸውና ያጋሯቸው። ጥያቄ ካላችሁ ኮሜንት ሴክሽኑ ላይ ያስቀምጡልኝ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና ሰንብቱ።